ሰላም ሰላም እንደምናደራችሁ የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን ትናንት በተደረጉ ጨዋታዎች የነበሩ ውጤቶች እና ዛሬ በሚደረጉ ጨዋታዎች ዙሪያ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁ እንድትቆዩ በትህትና እንጠይቃለን። ለቻናሉ አዲስ የሆናችሁ ተከታታዮች ሰብስክራይብ ማድረግ እንዳትረሱ። በቀጥታ ወደ መረጃዎች ነው የምናልፈው። ትናንት በአውሮፓ ታላላቅ ሊጎች እንግዲህ በጀርመንና በፈረንሳይ ሁለት ጨዋታዎች ተደርገው ነበር። በጀርመን ስቱትጋርት ከሄደንሄም ጋር በነበረው ጨዋታ ሄደንሄም 1-0 በሆነ ውጤት ማሸነፍ ችለዋል። በፈረንሳይ ሊጋንም ፓሪሴን ጀርመን ትናንትና ሽንፈትን ማስተናገድ ችለዋል። እንደሚታወቀው ፓሪሴን ጀርመን አስቀድሞ የፈረንሳይ ሊጋን ሻምፒዮን መሆኑን አረጋግጠዋል። ነገር ግን ትናንትና በኒስ 3-1 በሆነ ውጤት ተሸንፈዋል። ፓሪሰን ጀርመን በዚህ አመት እንግዲህ የፈረንሳይ ሊጋን ጨዋታውን እንግዲህ ያለምንም ሽንፈት ለማጠናቀቅ የቀሩት ጨዋታዎች የተወሰኑ ጨዋታዎች ነበሩ። ነገር ግን ትናንትና ይህን ታሪክ እንግዲህ ሳይሰራ ተሸንፈዋል 3-1 በኒስ ማለት ነው። ሞርጋን ሳንሰን ሁለት ግቦች ሲያስቆጥር ኒዲያ ሺሚ ደግሞ ሶስተኛውን የኒስ ግብ ሲያስቆጥር ፋቢያን ሪዩዝ የፓሪሰን ጀርመን ብቻዋን ግብ ማስቆጠር ችሏል። ትናንትና ፓሪሰን ጀርመን ሁሉም ቋሚ ተጫዋቻቸው ይዘው ነበር ወደ ሜዳ የገቡት። ነገር ግን በአውሮፓ መድረክ ለመሳተፍ ከፍተኛ ፉክክር እያደረገ የሚገኘው ኒስ ትናንትና በጠንካራ እንቅስቃሴ ፓሪስ ሴን ጀርመን ማሸነፍ ችሏል ማለት ነው። በአውሮፓ ታላላቅ ሊጎች ዛሬ ጨዋታዎች ቀጥለው የሚደረጉ ሲሆን በእንግሊዝ ፕሪሚየር ሊግ 34ኛው ሳምንት ቼልሲ ከኤቨርተን፣ ብራይተን ከዌስትሃም፣ ኒካስል ከኢፕስዊች ታውን፣ ሳውዛምፕተን ከፉልሃም እንዲሁም ወልቭስ ከሌስተር ሲቲ ጋር የሚያደርጓቸው ጨዋታዎች የዚህ ዛሬ መርሃ ግብሮች ናቸው ማለት ነው። በእንግሊዝ ፕሪሚየር ሊግ አንድ ታላቅ ጨዋታ ይደረጋል። በእንግሊዝ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ክሪስታል ፓላስ ከአስቶን ቪላ እንግዲህ በዌምብሌይ ስታዲየም የሚያደርጉት ጨዋታ እንግዲህ ይጠበቃል። የኤፍኤ ካፕ ጨዋታዎች ከግማሽ ፍጻሜ በኋላ በዌምብሌይ ስታዲየም እንደሚደረጉ ይታወቃል። ዛሬም አንዱ የግማሽ ፍጻሜ ጨዋታ ክሪስታል ፓላስ ከአስቶን ቪላ በዌምብሌይ ስታዲየም 1 ሰዓት ከሩብ ላይ የሚደረግ ይሆናል። ቀጣይ ጨዋታም ነገ ማንቸስተር ሲቲ ከኖቲንግሃም ፎረስት የአንዱ የግማሽ ፍጻሜ ጨዋታ ይደረጋል። ከነዚህ አሸናፊዎች በዌምብሌይ በፍጻሜ ኤፍኤ ካፕ ጨዋታ የሚገናኙ ይሆናል ማለት ነው። ሌላኛው ዛሬ የሚደረገው ታላቁ ጨዋታ እጅግ ከፍተኛ ተመልካቾችን የሚጠብቁት የኤል ክላሲኮ የኮፓ ዲላሬ ፍጻሜ ነው። እንግዲህ ባርሴሎና ከሪያል ማድሪድ ጋር ዛሬ ጨዋታቸውን የሚያደርጉ ነው የሚሆኑት። እነዚህ ሁለት ቡድኖች እንግዲህ እንደሚታወቀው ከፍተኛ ፉክክር የሚያደርጉ ቡድኖች ናቸው እነዚህ ሁለት ቡድኖች። ስለዚህ ዛሬ የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው የሚሆነው። ሪያል ማድሪዶች እንግዲህ ዛሬ ይህን ጨዋታ እንዲዳኙ የተመረጡ ዳኞች እንግዲህ እንዲቀየሩላቸው ከፍተኛ ውትወታ እያደረጉ እንደነበር እናስታውሳለን ሰሞኑን። ነገር ግን የስፔን እግር ኳስ ፌዴሬሽን እነዚህ ዳኛ እንግዲህ በዛሬው ጨዋታ ምንም የሚቀየር ነገር እንደማይኖርና ዳኛውን ጨዋታውን መምራቱን እንደሚቀጥል ነው እንግዲህ መረጃዎች እየወጡ የሚገኙት። ስለዚህ እነዚህ ሁለት ቡድኖች ዛሬ የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። በሲቪዬ ስታዲየም ነው የሚደረገው ይህ ጨዋታ ማታ 5 ሰዓት ላይ። ስለዚህ ሌላኛው የዛሬው መርሃ ግብር ይሆናል ማለት ነው። በስፔን ኮፓ ዲላሬ የሚደረገው የፍጻሜ ጨዋታ። ሌላ ዛሬ በሌሎች የአውሮፓ ሊጎች በቡንደስሊጋ ሆፌንሄም ከቦሩሺያ ዶርትሙንድ፣ ወልፍስበርግ ከፍሬበርግ፣ ባየር ሚኒክ ከሜንዝ፣ ሆልሲንኪ ቦሩሺያ ሞንቸግላድባ፣ ባየር ሌቨርኩሰን ከአግስበርግ እንዲሁም ኤንትራንክ ፍራንክፈርት ከአርቢ ሌፕዚግ ጋር የሚያደርጓቸው የቡንደስሊጋው ዛሬው መርሃ ግብሮች ናቸው። እንግዲህ ባየር ሙኒኮች የቡንደስሊጋውን ለማሸነፍ የሁለት ጨዋታዎች መርሃ ግብር ነው የሚቀራቸው። አንድ ጨዋታ አሸንፈው ባየር ሊቨርኩሰን እንግዲህ ነጥብ የሚጥል ከሆነ የጀርመን ቡንደስሊጋ ሻምፒዮን መሆናቸውን ያረጋግጣሉ። የባየር ሚኒክ እንግሊዝ አጥቂ ሃሪ ኬንም ከብዙ አመታት በኋላ የዋንጫ ጡሙን በዚህ አመት እንግዲህ የሚያረካ ነው የሚሆነው። ስለዚህ ባየር ሚኒኮች ይህን እድል ተጠቅመው ዛሬ የጀርመን ቡንደስሊጋ ሻምፒዮን የሚሆንበት እድል እንግዲህ ከፍተኛ ነው ማለት ነው።
በፍራንስ ሊጋንም እንግዲህ ጨዋታዎች ይደረጋሉ። ስትራስበርግ ከሴንት ኢቴን፣ ሌሃቨርት ከሞናኮ እንዲሁም ኦሎምፒክ ሉየን ከስታድ ሬሚስ የዛሬው የፍራንስ ሊጋን መርሃ ግብሮች ናቸው ማለት ነው። ስለዚህ እነዚህ የዛሬው መርሃ ግብራችን እንግዲህ መረጃዎች ነበሩ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። መልካም ቀን